የቤት ገበያ ላይ ሰዎች ሲመጡ ደጋግመው የሚያነሷት አንድ ጥያቄ አለች። 2 መኝታ ቤት ብገዛ ይሻላል ወይስ 3 መኝታ ቤት የምትል? ይህን ጥያቄ ለመመለስ የግዴታ የምገዙበትን ምክንያት ማወቅ ያስፈልጋል። የምገዙበት ምክንያት ኢንቨስትመንትና ኢንቨስትመንት ከሆነ እየወደቀ ያለ ገንዘባችሁን ከኢንፍሌሽኑ ለመከላከል የምገዙ ከሆነ ክፉ ጊዜ ሲመጣባችሁ ቶሎ ቤታችሁን ሸጣችሁ ካሽ ማግኘት የምትፈልጉ ከሆነ በደህና ጊዜ በቀላሉ ቤታችሁን እያከራያችሁ መቆየት የምትፈልጉ ከሆነ 2 መኝታው ጥሩ መፍትሄ ነው። ምክንያቱም 2 መኝታው አሁን ባለው ገበያ ራሱ 30 ቀን አካባቢ ነው ለመሸጥ የሚወስድባቸው። ነገር ግን የምገዙበት ምክንያት አሁን ቅድሚያ የምትሰጡት ኢንቨስትመንት ሆኖ ነገ ከነገ ወዲያ ግን የምትኖሩበት ከሆነ እና ሎንግ ተርም ኢንቨስትመንቱ የምታስቡ ከሆነ 3 መኝታው አይነተኛ መፍትሄ ነው። ነገር ግን ይህንን የሚወስነው እናንተ የምገዙበት ምክንያት ነው። ይህንን ምክንያታችሁን ገበያ ላይ ስትመጡ አውቃችሁ መጣችሁ ማለት ገበያ ውስጥ የሚኖራችሁ ቆይታ አጭርና ስኬታማ ነው የሚሆነው። ስለዚህ በተሻለ መጠን ገበያ ላይ ስትመጡ የምገዙበትን ምክንያት አውቃችሁ መምጣትን እንዳትረሱ።